አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በምስሉ ላይ የምታዩቸው የዘቡር እናትና አባት ናቸው። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ይህ የምታዩት የ16 ዓመት ህፃን ልጅ አላህ ፈርዶሰል ጀነት ይወፈቀው። እሱን የወለደች እናት በጣም እድለኛ ናት። በጣም ከሚለው በላይ ጀግና ናት ማለት ነው። ይሄን ልጅ የወለደች እናት ገና በ16 ዓመቱ ለዲኔ እሞታለሁ የአላህ ቤት ሲፈርስ ቆሜ ማየት አልፈልግም ብሎ ሸሂድ መሆኑ በጣም አባት እናቱ ወላጅ እናቶች በጣም ጀግና ናቸው። ሁሉም ሰው እንደነዚህ ጀግኖች ልጆቻቸውን እንደዚህ አድርጎ አሳድጎ ቢሆን ኖሮ ኢትዮጵያ ዛሬ እንደዚህ ባልሆነች ነበር ማለት ነው። የዚህ እጅ የምታዩት የዘቡር እናት ናት። ያለፈውን ሳምንት ጁማ የሞቱትን 2 ሸሂድ የሆኑትን በፎቶ ሲያሳየው እማዬ እነሱ እኮ በጣም እድለኛ ናቸው፣ ምን ያሳዝናሉ፣ በጣም ደስ ስላለ እንጂ እኔም የእነሱን ቢያገኝ በጣም ደስ ይለኛል። በጣም እድለኛ ነበርኩኝ። የእነሱን ሞት እኔም ቢያገኘው፣ የእነሱን ሸሂድነት እኔም ቢያገኘው በጣም ደስ ይለኛል። ምን ያሳዝናል። መስጊድ ቆሞ ሲፈርስ ከሚያይ ሸሂድ የሚሆን በጣም እድለኛ ነች ነው፣ በጣም እድለኛ ናቸው ብሎ ነው ለእናቱ መልስ የሰጠ። ገና በ16 ዓመቱ ይሄን ማሰቡ ራሱ በጣም ጀግና ልጅ ነው ማለት ነው። በጣም ጀግና ነው። ስንቶች ናቸው ፈርቶ ቤታቸው የሚቀመጡት? ገና በ16 ዓመቱ ምን ለምንም ነገር ሳይበገር አላህ ያስበውን ያሳካለች ማለት ነው። ሸሂድነትን ነው እጅ የአላህን ቤት ሲያፈራርሱ ከዚች ከቆሻሻ ዓለም ቢሰናበተን ይሻላል ብሎ ማንኛውም ጊዜ አላህ ሱብሃነሁ ወተዓላ እኛ የተመኘነው ነው የሚያሳካልና የተመኘውን አግኝቷል። ስንቶቹ እየተመኙ አያገኙትም ሸሂድነትን። አላህ ፈርዶሰል ጀነት ይወፍቃቸው። ለነዚህ ደግሞ ወላጅ እናት አባቶች አላህ ሷብርን ይወፍቃቸው። እንደምታዩት አባቱ በጣም ልቡ ተሰብሮ ፊቱ እንደምታዩት ነው። ግን እንደዚህ ማልቀስም አይገባውም። በጣም ነው የእሱ ልጅ በጣም ጀግና ነው። ሊኮሩበት ይገባል። ምክንያቱም ስንቶች አሉ ሰክሮ በመኪና እየሄዱ የራሳቸውን ህይወት የሰውን ህይወት የሚቀጥፉ፣ ስንቶች ጭፈራ ቤት ህይወታቸው የሚያልፈው፣ ስንቶች ናቸው መጠጥ ቤት ህይወታቸው የሚያልፈው፣ ስንቶቹ ሲሰርቁ ነው እንትን የሚሆኑ ህይወታቸው የሚያልፈው። ግን ይሄ በአላህ መንገድ ሸሂድ ለሆነ ልጅ ማልቀስም አይገባቸው። ምናልባት እነሱ የሚያስለቅሳቸው በገደለው ሰው ሊሆን ይችላል። ምክንያቱም ምን አይነት አንጀት ቢኖራቸው ነው ኢትዮጵያ ህዝብ ዳር ድንበሩን እንዲጠብቅላቸው ማሳሪያ እኮ እነሱ ኬትም አያመጡትም። የኢትዮጵያ ህዝብ ነው የገዛላቸው። ከኢትዮጵያ ህዝብ ካለው ቁርስ ግብር እየቀበረ ነው እነሱ እነዚህ እየበሉ እየጠጡ የኑሮ ውድነት አናቱ ላይ የወጣውን ሰው እንደዚህ በጥይት ሲመቱት ኢትዮጵያ ዳር ድንበራችን ይጠብቁልናል ብሎ ያስታጠቃቸውን ህዝብ መልሶ በመሳሪያ ሲያሰቃዩትና ሲያስለቅሱት፣ እናትን በእንደዚህ አይነት ሲያስለቅሱ፣ አባትን እንደዚህ ሲያስለቅሱ እኔ አላህ እንጃ ምን አይነት ድንጋይ ልብ እንዳላቸው አላውቅም። የወለደ አባት እንደዚህ በእንደዚህ አይነት ልጁን አጥቶ እንደዚህ ያለቅሳል። ግን ይህን የሚያደርጉት ግለሰቦች አባት የላቸውም ነው፣ እናት የላቸውም ነው። ምክንያቱም አሁን እኛ ስደት ስላለን እናት በየጊዜ እየደወለች ልጄ ለምን አልደወልሽም ትላለች፣ ተሰቃያለች። 1 ወር 2 ወር ሳምንት 15 ሰዓት ትደውሉ ስትቀሩ ማለት ነው። ግን እነዚህ ፖሊሶች ራሱ
አሁን አንዳንድ ኔትወርክ የማይሰራበት ቦታ ሄዶ ስልክ ሳይደውሉ ሲቀሩ ቤተሰቦቻቸው በጣም ይጨናነቃሉ። በአሁን ልጃችን ምን ሆነ እያሉ ማለት ነው። ምናልባት ደግሞ ልጆች ካላቸው እንደዚህ አባዬ የት ሄደ፣ ለምን አልመጣም፣ ለምን አልደወለም የሚሉ እናታቸውን ያሰቃያሉ። ግን ይሄን ሁሉ ስቃይ ሳያውቁ ቀርቶ ነው፣ ሳይረዱ ቀርቶ ነው እናቶችን የኢትዮጵያን ምስኪን ድሃ እናቶች እንደዚህ የሚያስለቅሱት። እስከ መቼ ነው እንደዚህ በዚች ለዚች ጠፊ አጭር መቼ ጥለናት መሄድ እንደምንሄድ ለማናቃት ሀገር በመሳሪያ እንደዚህ ሰዎችን የምናስለቅሰው፣ አባት እናትን ጠዋሪ ቀባሪ የምናሳጣው፣ ህፃናትን ያለ አባት የት የምናደርገው እስከ መቼ ነው? እስከ መቼ ነው? አላህ ወይ በቃችሁ በለን። ወላሂ ሁላችንም ነው በቃችሁ በለን። ከወንጀላችን ብዛት ይመስለኛል እነዚህን ባላዎችን ያመጣብን። የኢትዮጵያ ህዝብ መሳሪያ ገዝቶ በኢትዮጵያ ንብረት መሳሪያ ተገዝቶላቸው የኢትዮጵያን ህዝብ ሲጨፈጭፉ በሰላም ወጥቶ አላህን ሊያመልክ ሊሰግድ ለዲኑ በወጣ ሊሰርቅ አልወጣም። ለሌላ ተንኮል አልወጣም። ለፖለቲካ አልወጣም። ሰላማዊ ወጥቶ በሰላም መመለስ አልቻለም። አላህን አምልኮ ወደ ቤቱ መመለስ አልቻለም። ለምን ግን ይሄ ስንት አመት ለምንኖርበት ለዚች አጭር እድሜ ስንት አመት ሊኖሩ ነው? ግን ነገ ይሙቱ ከነገ ወዲያ ይሙቱ ያውቃሉ። ግን ወላሂ የኢትዮጵያ ፖሊሶች ወላሂ እኔ እንጃ ከእናት ወዱም የወጡም ከሰው የተፈጠሩም አይመስሉኝም። እነዚህ ከሰው የተፈጠሩ ሰው ትንሽ እኮ ለእኔ ቤተሰብ አለኝ። የኔ ቤተሰብ እኮ ለእኔ እንደሚጨናነቅ እኮ ለዚህ ልጅ እኮ ይጨናነቃል። ይሄ ሁሉ ህዝብ የወጣው እኮ አላህን ለማምለክ ነው። ሃይማኖታቸው የላቸውም እነሱ። ቤተ ክርስቲያን ሄዶ የአምልኮ ቦታ የላቸውም። ሃይማኖት የላቸውም። እነዚህ አሁን መሳሪያ ይዞ አልገቡ። ከነሱ ፊት ለፊት አልገጠሙም። መቼም ፊት ለፊት ቢገጥሙ አዴ። ግን ባዶ እጁን ለወጣ ሰው ምንም ነገር ሳይዝ እዛው ህይወቱን እዛችው ላይ አቶ መመለስ ማለት ለቤተሰብ በጣም ሀዘን ነው። በጣም ሀዘን ነው። ስለዚህ እስቲ እኛ እስከ መቼ ነው እንደዚህ እያማረር እያለቀስን የምንኖረው? እስከ መቼ ነው በኢትዮጵያ ምድር? እስከ መቼ ነው? ኧረ ይህንን ያመጣብንም በአላህ ሱብሓነሁ ወተዓላ ያንሳለን። ሁላችሁም በተቻላችሁ አቅም ዱዓ አድርጉ። እንግዲህ በአንድ ባጠፋው ጥፋት ሁላችንም አላህ ሱብሓነሁ ወተዓላ እንዳይቀጣ፣ በእነዚህ ሰበቦች ምስኪን ደሃው ፈጣሪን የሚፈራውን በእነሱ ሰበብ አላህ እንዳይቀጣ። እነዚህ ግን ሴጣኖች ናቸው። የሰው ደም የጠማቸው በሰላም ወጥቶ ሰው በሰላም ቤቱን እንዲመለስ ወጥቶ በዛውም ቀረ። በሰላም ምስኪን አባቶች በሰላም ወጥቶ በሰላም መግባት አቃታቸው። ተማሪዎች በሰላም ሄዶ ከትምህርት ቤት በሰላም መመለስ አቃታቸው። የት እንሂድ? ቆይ የት እንሂድ? ኧረ በአላህ ወይ በቃችሁ በለን። እኔ ወላሂ አሁን መፈጠሬ ራሱን ጠላሁት። ይህን ስቃይና ይችን አስቀያሚ ነገር ይህን ለዚች 70-50 ዓመት ለማንኖርበት ዱንያ መቼ ጥለነው ለመሄዳችን ለማናውቀው ለዚች ዱንያ ለዚች ጠፊ ከንቱ አለ ወንድም እንግዲህ ኢትዮጵያ ባስታጠቀው መሳሪያ መልሶ የኢትዮጵያን ሕዝብ ሲጨፈጭፍ አስጨፈጫፊውም ጨፍጫፊውም ምን አይነት ህሊና እንዳለው አላውቅም። ምን አይነት ጨካኞች ናቸው? ምን አይነት አረመኔ ናቸው? ምን አይነት አረመኔ ናቸው? ኧረ ወላሂ በጣም ለመስማትም ለማየትም በጣም ከባድ ነው። እኔ ከአንድ ሰው እንደዚህ አልጠብቅም። ሰው እንደዚህ ይሆናል ብዬ አልጠብቅም። መቼም አሁን ሁለት ሰው መሳሪያ ከያዘ ያኔ እሱም ሊገድል ነው ያም ሊገድል ነው የመጣው ይባላል። ግን እንዴት መሳሪያ ያልታጠቀን ሰው መሳሪያ ይተኮስበታል?
ያልታጠቀ እንዴት በመሳሪያ ይመታል? የታጠቀ ሰው ገድሎ ወይ ለመሞት ነው ወይ ለመግደል ነው የሚመጣው። ግን በሰላማዊ መስጊድ የወጣን ሰው በሰላማዊ መንገድ ወጥቶ ሲደበደብ እና ለሞተው ለልጃቸው ለነዚህ ሁላችሁም ዱዓ አድርጉላቸው። እንደዚህ ልባቸው ተሰብሯል። ግን እናቷ ማሻአላ ተባረክላ በጣም ጀግና ናት። ሰብሯ በጣም ደስ ስላል ማለት ነው። በጣም ነው ደስ አልኩት። ግን አባትየው እንደምታዩት ነው በጣም ሰብር አላደረገም ማለት ነው። አላህ ሰብርን ይወፍቀው፣ ትልቅ የሆነን ሰብር ይወፍቀው። ምክንያቱም በጣም ጀግና ልጅ ነው የወለዱት። አላሳፈራቸውም። ስንት ነው አባት እናትን አንገት የሚያስደፉ ልጆች አሉ። ገና በለጋ ወጣትነቱ ይሄን ማሰቡ ራሱ በጣም ጀግና ነው ማለት ነው። ሊኮሩ ይገባቸዋል እንጂ በዲን አንጾ ፈጣሪውን እንዲያውቅ ፈጣሪን እንዲፈራ አድርጎ ማሳደጋቸው ራሱ በጣም ጀግና ናቸው። እንደዚህን አይነት አባትና እናቶችን ያብዛለን ማለት ነው። ልጆቻቸውን በስነ ስርዓት ሁሉንም ነገር አውቆ የሚያሳድጉ። ይቺ ናት ዱንያ ጠፊ ናት፣ መቼ ጥለናት እንደምንሄድ አናውቅም። ወይ እነሱ ናቸው ወይ ልጆቻችን ነው በመሀል የሚቀሩትና እንደዚህ ልጆችን በስነ ስርዓት ማሳደግ በጣም እድለኝነት ነው ማለት ነው። በጣም ጀግና ናቸው። እኔ በጣም ነው ደስ አሉኝ ማለት ነው። ምክንያቱም በዚህ በ16 ዓመት ልጅ እንደዚህ አስተምሮ ማሳደግ ማለት በጣም ጀግና ናቸው። ሁሉም ሰው እንደነዚህ አባት እናት አስተምሮ ቢያሳድጋቸው እነዚህ የሰው ደም ባልጠጡ ነበር። እና ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይርሐመው ልጁን።